እንደዚህ አይካቺ ስቶሪ ቴሊንግ የሆኑ ተምኔሎችን እንዴት በ5 ደቂቃ መስራት እንዳለባችሁ ላሳያችሁ። ሰላም እንኳን ወደ ጎልደን ዲጂታል ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን እንዴት ቆንጆ የሆኑ አይካቺ የሆኑ ተምኔሎችን መስራት እንደምንችል በቀላሉ ላሳያችሁ። ወደ ቪዲዮው ከመግባታችን በፊት ተምኔል ምን ማለት ነው? ይህ ቪዲዮ እስከ መጨረሻ የተከታተለ ሰው ከዚህ በኋላ ስለ ተምኔል አሰራር አይጨነቅም ማለት ነው። ቪዲዮ ከመጀመራችን በፊት ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ፣ ወደ ፎቶሾፓችን እንገባለን። ክሬት ኒው የሚለውን እንነካለን ማለት ነው። ክሬት ኒው እንለዋለን። ይሄን በመንካት ሳይዛችንን እዚህ ጋር እርግጠኛ መሆን አለብን። 1920 1080 እናደርጋለን። 16:9 ሬሾ ስለሆነ የተቀረጸው ሪዞሉሽናችንን 300 ቼክ አድርገን RGB መሆኑን ቼክ እናደርጋለን፣ ኳሊቲ እንዲኖረው ማለት ነው። ወደ ስንገባ እንደዚህ አይነት ያመጣልናል። ከዛን አሁን ያዘጋጀነውን ፋይሎች እናስገባለን ማለት ነው። ፋይል ጋር እንሂድና ለዚህ ቱቶሪያል ብዬ ያዘጋጀሁት ፋይል አለ። እሱን ሶስቱንም እዚህ ጋር ፎቶ አለ፣ ባክግራውንድ እና የዩቲዩብ አይከን አለ። እነሱን ድራግ አድርጌ ሰሌክት አድርግና ድራግ አድርጌ ውስጥ ላይ እለቀዋለሁ ማለት ነው። እዚህ ጋር ሶስቱንም በየተራ ያስቀምጥልኛል። ከዛን ባክግራውንዱ ማስተካከል ስላለብኝ ፎቶውንና የዩቲዩብ አይከን ሃይድ አደርጋለሁኝ በዚህ መልኩ። ይሄንን ከለሩን ብላክ ኤንድ ዋይት እናድርገው። ከዛን ትንሽ ዳርዳሩን ዳርክነስ ልጨምርለት። አዲስ ሌየር ፈጥሬ ብረሽ ቱል በመጠቀም ብላክ ዳርዳሩን ትንሽ ነካነካ አድርገው። በዚህ መልኩ ነካነካ አድርገው ባክግራውንዳችን ሬዲ ሆነ ማለት ነው። አሁን ምንድነው ወደ ፎቶ እንሄዳለን። ፎቶውን ራስተራይዝ እናደርጋለን። ሰሌክት ኤንድ ማስክ ለማድረግ ያግዘናል ማለት ነው። ሰብጀክት እንለዋለን። ሰሌክት ውስጥ ገብተን ፎቶውን ብቻ ሰሌክት ያደርግልኛል ማለት ነው። ማስክ የምትለዋን ከታች ያለችዋን ስንነካት ፎቶውን ለብቻ ያስቀራል ማለት ነው። በዚህ መልኩ አሁን ፎቶውን ሳይዙን ያተለቅነው እስከምንፈልገው ድረስ እንጎትተዋለን ማለት ነው። በዚህ መልኩ በቀላሉ እንጎትተዋለን እስከምንፈልገው ድረስ እናተልቀዋለን ማለት ነው። እኔ እዚህ ጋር ይበቃኛል ማለት ነው። እንዲህ ካስተካከለን በኋላ ፎቶአችን ሳይዙን አስተካክለናል። አሁን ለፎቶ ስትሮክ ልስጠው። ስትሮክ መስጠት ፈለኩኝ። ራይት ክሊክ እዚህ ጋር ፊቷን ነክተን ስትሮክ ምትለዋን ከላይ ስትሮክ እንላለን። ቀይ ነበረ ወደ ነጭ ልቀይረው። የስትሮኩን ሳይዝ 4 ላይ ነው ያለው። ኦፓሲቲው እዚህ ጋር ማስተካከል ትችላላችሁ። በዚህ መነካካት ትችላላችሁ። እዚህ ጋር እኔ 6 ላይ አደረኩት። ፎቶውን ብላክ ኤንድ ዋይት ልቀይረው። ፎቶውን ጨረስኩኝ ማለት ነው። አሁን ወደ ዩቲዩብ አይከኑ ልሂድ። ሁለተኛውን የፎቶውን ጨረስን። ዩቲዩብ አይከኑ እቺ ዳር ላይ ያለው ነጫጩን ለማጥፋት ፎቶአችንን ራይት ክሊክ አድርገን ራስተራይዝ እንለዋለን። ማጂክ ኢሬዝ ቱል በመጠቀም ነጫጩን በዚህ መልኩ እናጠፋለን ማለት ነው። ከዛን የአይከኑን ሳይዝ ማስተካከል ስላለብን እንዲህ በቀላሉ እንቀንሰዋለን ማለት ነው። ፕሮፖርሽናል እስኪሆንልን ድረስ ከቀነስን በኋላ
ትንሽ ሻዶ መስጠት አለብኝ 3D እንዲመስልልኝ ብላክ ሻዶ ሰጠዋለሁ እቺን ብላክ አረጋታለሁ በዚህ መልኩ የዩቲዩብ አይከኑን ጨረስኩኝ ማለት ነው አሁን የሚቀረኝ የቴክስት ነው ቴክስት ሴሌክት አደርጋለሁ ዩቲዩብ እቺኛን ነጭ ላደርጋት እስቲ ከዩቲዩብ አይከኑ ጋር እንዲመሳሰልልኝ ነጭ አደርጋት የአማርኛውን ይሄንን ኮፒ ላድርግና አዘጋጀው ላይ አማርኛ ታይፕ ያረኩት አለ ላትጀምራችሁ ያመጣ ፔስት ለዋለው ከለሩን ነጭ አረጋዋለሁ ማለት ነው በዚህ መልኩ በቀላሉ ተምኔላችንን ማዘጋጀት እንችላለን ማለት ነው አሁን የሚቀረኝ ነገር ቢኖር የተወሰነ ጎልደን ከለር ከታች ብረሽ ማድረግ ነው እንደ ቻናሉ ለብራንዲንግ ስለሆነ የተወሰነ ነገር እነካካዋለሁ ማለት ነው አዲስ ሌየር ላይ ብረሽ ቱሌን ተጠቅሜ እንደዚህ በዚህ መልኩ ሳይበዛ ነካነካ እናደርጋለን ማለት ነው ትንሽ ወደ ላይ ከፍ ስላለ ወርታይ ዝቅ እናድርገው ከዛን ጽሁፉን እንደሸፈነብን ጽሁፎቹን ከላይ እናስቀምጣለን በዚህ መልኩ የዩቲዩብ ተምኔላችንን 5 ደቂቃ በማይሞላ መጨረስ እንችላለን ማለት ነው እንግዲህ ባያችሁት መልኩ ቆንጆ ተምኔል መስራት ይችላል እናንተም ጥሩ ቀን እንዳገኛችሁበት አልጠራጠርም በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ሰብስክራይብ ሼር ማድረጉ እንዳይረሳ